በዓለም ታሪክ ውስጥ እንደ እርሱ ያለ ባለጸጋና ጠቢብ ንጉሥ ታይቶ አይታወቅም። አዕዋፋትና አራዊት የሚታዘዙለት፣ ወርቅ እንደ አሸዋ የሞላለት፣ ነገር ግን መጨረሻው በከባድ ትምህርት የተደመደመው የንጉሥ ዳዊት ልጅ ጠቢቡ ሶሎሞን። ዛሬ ይህን ድንቅ ታሪክ ከመጀመሪያው እስከ መጨረሻው በዝርዝር እንመለከታለን። ዝግጁ ናችሁ? ጉዞአችንን ጀመርን። ታሪካችን የሚጀምረው ከክርስቶስ ልደት በፊት በ960 ዓመተ ዓለም አካባቢ ነው። ታላቁ ንጉሥ ዳዊት ሸምግሏል። ብርድ ሊለቀው አልቻለም። ልብስ ቢደረብለትም ሙቀት ሊሰማው አልቻለም። በዚህ መሃል በቤተ መንግሥቱ ውስጥ ሌላ ድራማ ተጀመረ። የዳዊት ልጅ አዶንያስ እኔ እነግሣለሁ ብሎ ተነሣ። ሰረገሎችንና ፈረሶችን አዘጋጀ፣ 50 ሰዎችንም አስከተለ። አዶንያስ ካህኑን አብያታርንና የሰራዊቱን አዛዥ ኢዮአብን ወደ ራሱ ሳበ። ነገር ግን እግዚአብሔር የመረጠው ሶሎሞንን ነበር። ነቢዩ ናታንና የሶሎሞን እናት ቤርሳቤ ይህን ተንኮል ባዩ ጊዜ ወደ ንጉሥ ዳዊት ገቡ። ቤርሳቤ በንጉሡ ፊት ተንበርክካ ጌታዬ ሆይ ሶሎሞን ይነግሣል ብለህ አልነበርምን? ስትል ጠየቀችው። ዳዊትም ወዲያውኑ ትእዛዝ አስተላለፈ። ልጄን ሶሎሞንን በበቅሎዬ ላይ አስቀመጡት፣ ወደ ግዮን ውረዱና አንግሱት አላቸው። ከበሮው ተመታ፣ መለከቱ ተነፋ። ንጉሥ ሶሎሞን ለዘላለም ይኑር የሚለው ድምፅ መላዋን ኢየሩሳሌምን አናወጣት። አዶንያስና ተከታዮቹ ይህን ድምፅ በሰሙ ጊዜ በፍርሃት ተበታተኑ። ሶሎሞንም በዙፋኑ ላይ ተቀመጠ፣ የአባቱን ምክር ሰማ፣ መንግሥቱም ጸና። ንጉሥ ሶሎሞን ገና የ12 ዓመት ብላቴና ነበር። አንድ ምሽት በገባዖን ሳለ እግዚአብሔር በሕልም ተገለጠለት። ሶሎሞን ሆይ ምን እንድሰጥህ ትፈልጋለህ? አለው። ሶሎሞንም እንዲህ አለው፣ ጌታ ሆይ እኔ ገና ትንሽ ልጅ ነኝ፣ መውጫ መግቢያዬን አላውቅም። ስለዚህ ይህን ታላቅ ሕዝብህን የምመራበት አስተዋይ ልቦና ስጠኝ። እግዚአብሔር በዚህ ልመና በጣም ተደሰተ። ረጅም ዕድሜን ወይም ሀብትን ስላለምንህ ማንም እንደማያገኘው ያለ ታላቅ ጥበብን ሰጠሁህ። በተጨማሪም ያለመንከውን ሀብትና ክብር ጨመርኩልህ አለው። ሶሎሞን ሲነቃ ጥበብ በልቡ ሞልታ ነበር። የሶሎሞን ጥበብ ወዲያውኑ በተግባር ታየ። 2 ሴቶች ወደ እርሱ ቀረቡ። አንደኛዋ ሴት እንዲህ አለች፣ ጌታዬ ሆይ እኛ በአንድ ቤት ነው የምንኖረው። እኔ ወለድኩ፣ ከ3 ቀን በኋላ እሷም ወለደች። እሷ ግን ተኝታበት ልጇን ገደለችው። እኩለ ሌሊት ላይ ልጄን ሰርቃ የሞተውን ልጇን አጠገቤ አኖረችው። ሁለተኛዋ ሴት አይደለም፣ በሕይወት ያለም የኔ ነው ብላ ተከራከረች። ሶሎሞን ምን አደረገ መስላችሁ? ሰይፍ አምጡልኝ አለ። ይህን በሕይወት ያለውን ሕፃን ለ2 ቆርጣችሁ ግማሹን ለዚች ግማሹን ለዚያች ስጧቸው አለ። እውነተኛዋ እናት ልቧን መቸከን ስላልቻለ እባክህ ጌታዬ አትግደለው፣ ለሷው ስጣት። ሐሰተኛዋ ግን ለኔም አይሁን ለሷም አይሁን ይቁረጥ አለች። ሰሎሞን ሕፃኑን አትግደሉት፣ እውነተኛ እናቱ ርኅራኄ ያሳየችው ናትና ለሷ ስጧት አለ። መላው እስራኤልም በእግዚአብሔር ጥበብ ተደነቁ። አሁን ሶሎሞን ትልቁን ዓላማውን ሊፈጸም ተነሣ። ለአምላኩ ለእግዚአብሔር ታላቅ ቤት ለመሥራት ከጢሮስ ንጉሥ ከኪራም ጋር ተስማማ። ሺዎች የሚቆጠሩ ሠራተኞች ወደ ሊባኖስ ተላኩ። የዝግባ እንጨት፣ የጥድ እንጨትና ታላላቅ ድንጋዮች ወደ ኢየሩሳሌም መጡ። ይህ ቤተ መቅደስ ለ7 ዓመታት ተገነባ። በሚያስደንቅ ሁኔታ ድንጋዩ የተቀረጸው ከቤተ መቅደሱ ውጭ ስለነበር በሚገነባበት ጊዜ የመዶሻም ሆነ የመጥረቢያ ድምፅ አልተሰማም ነበር። ውስጡ በሙሉ በወርቅ ተለበጠ። ኪሩቤል፣ የዘንባባ ዛፎችና አበቦች ተቀረጹበት። የምርቃቱ ዕለት ሶሎሞን እጆቹን ወደ ሰማይ ዘርግቶ ጸለየ። አምላካችን እግዚአብሔር ሆይ ሰማይና ከሰማያት በላይ ያለው ሰማይ እንኳ ይይዝህ ዘንድ አይችልም። ታዲያ እኔ የሠራሁት ይህ ቤት ምኑ ሊበቃ? ቢሆንም
በዚህ ስፍራ የሚጸለየውን ጸሎት ሁሉ ስማ ብሎ ለመነ። መሥዋዕት ሲቀርብ የእግዚአብሔር ክብር ደመና ሆኖ ቤቱን ሞላው። ካህናቱም ከግርማው የተነሳ መቆም አልቻሉም ነበር። የሶሎሞን ዝና እስከ ዓለም ዳርቻ ተሰማ። በደቡብ የነበረችው የኢትዮጵያ ንግሥተ ሳባ የጥበቡን ዜና ሰማች። በልቧ ያለምን እንቆቅልሽ ልትጠይቀው በግመሎች ላይ ብዙ ወርቅና ሽቶ አስጭና ሄደች። ሶሎሞን የጠየቀችውን ሁሉ መለሰላት። የቤተ መቅደሱን ውበት፣ የሹማምንኩን ሥርዓት፣ የንጉሡን ጥበብ ስታይ ነፍሷ እስክትጠፋ ተደነቀች። ስለ አንተ በሀገሬ የሰማሁት እውነት ነው፣ ጥበብህ ግን ከሰማሁት በላይ ድንቅ ነው አለች። ለሶሎሞንም ብዙ ወርቅና ዕንቁ ሰጠችው። እርሱም የልቧን ጥያቄ ፈጽሞ በሰላም አሰናበታት። የሶሎሞን መጨረሻ ግን እንደ መጀመሪያው አላመረም። እግዚአብሔር ከባዕድ ሀገር ሴቶች ጋር አትጋቡ ብሎ አዞ ነበር። ሶሎሞን ግን 700 ሚስቶችና 300 ዕቁባቶችን አገባ። በሸመገለ ጊዜ እነዚህ ሚስቶቹ ልቡን ወደ ጣዖታት መለሱት። እግዚአብሔርም ተቆጣ። አምላክህን ስላልጠበቅክ መንግሥትህን ከልጅህ እጅ እቀዳለሁ አለው። በመጨረሻም ሶሎሞን 40 ዓመታት ከነገሠ በኋላ ሲሞት መንግሥቱ ለሁለት ተከፈለ። በሰሜንና በደቡብ ተከፋፍለው እስራኤል ተዳከመች። ሶሎሞን በጥበብ ቢጀምርም በመጨረሻም ከእግዚአብሔር ትእዛዝ መራቅ ዋጋ እንደሚያስከፍል አስተማረን። ልጆች ከሶሎሞን ታሪክ 3 ትምህርቶችን እንማራለን። 1. በትሕትና የብልህ ምርጫ መምረጥ እንዳለብን። ሶሎሞን ሀብትን ሳይሆን ጥበብን በትሕትና በመለመኑ እግዚአብሔር ያልጠየቀውን የተትረፈረፈ ሀብት ጨምሮ እንደሰጠው አይተናል። እናም እኛም እንደ ጠቢቡ ሶሎሞን ፈጣሪን በትሕትና ሆነን አስተዋይ ልቦናን ጥበብን ስንጠይቅ ቸሩ አምላካችን ደግሞ ያልጠየቅነውን ነገር ግን የሚያስፈልገንን ያውቃልና አትረፍርፎ ይሰጠናል። 2. ታዛዥነትን። የጥበብ መጀመሪያ በፍቅር የእግዚአብሔርን ትእዛዛት መጠበቅ እንደሆነና ያ ካልሆነ ግን ጥበብ ዋጋ እንደሌላት አይተናል። 3. ጓደኛ ምርጫ ላይ መጠንቀቅ እንደሚገባን። ክፉ ጓደኞችና የእግዚአብሔርን ሕግ የማይከተሉ ሰዎች የሰውን ልብ ወደ ጥፋት ሊመሩ ስለሚችሉ ጓደኛ ስንመርጥ የፈጣሪን ትእዛዝ የሚያከብሩትን መሆን እንዳለበት። ይህችን ውብ የመማሪያ ጊዜ ባርኮና ቀድሶ የሰጠን የፈጣሪያችን ጌታችንና መድኃኒታችን የኢየሱስ ክርስቶስ ስም ዛሬም ዘውትርም የተመሰገነ ይሁን። ይቆየን። እኔ ኦርቶዶክሳዊ አባትና ኢትዮጵያዊ ነኝ። የሃይማኖቴ የልጆችና የሀገሬ ጉዳይ ይመለከተኛል። እርሶም እንደኔ የሚመለከተው ከሆነና በዛሬው መሰናዷችን ያቀረብንልዎ የመጽሐፍ ቅዱስ ሐሳብ ልጆችን በኦርቶዶክሳዊ ስነ ምግባር ኮትኩቶ ለማሳደግ ይጠቅማል ብለው ካሰቡ ብቻ ይህ ቪዲዮ ለበርካታ ወላጆችና ልጆች እንዲዳረስ ላይክ፣ ሼር እና ሰብስክራይብ ያድርጉ። እሱ ብቻ አይደለም፣ ከልጆ ጋር አብሮ በማየትና በመወያየት ሐሳብ አስተያየቱን ደግሞ ለኛ በመስጠት በህብረት ልጆቻችንን የቀናችውን መንገድ በማሳየት ከፈጣሪ የተሰጠንን ከፍተኛ ኃላፊነት በተግባር ለመወጣት በጥቂቱም ቢሆን ጥረት እናደርጋለሁ። አመሰግናለሁ። አቤት ያንተ ስራ እጹብ ያንተ ስራ አቤት ያንተ ስራ አያልቅም ቢወራ